እንደ ኩዊን እየኖርሽ ነው አሁን። ስለዚህ የሰው ልጅ ኩዊን ብለሽ ለራስሽ ስትሰጪው ኩዊንነትሽን ነው ፊል እያደረግሽ የምትኖሪው። ገባሽ? እኔ አገር ቤት ያለው 3 ተማሪዎች አብረን እንማር ነበር፣ ጠዋት ማታ አብረን። ከ3ቱ 2ቱ እዛው አገር ላይ መምህር ቡናና ሻይ መሆን ነበር፣ ግብርና ሰራተኛ መሆን ነበር የሚፈልገው። ወላሂ እኔ ግን ያኔም አዲስ አበባ እንደምገባ ዓለም እንደምዞር ትልቅ ላይፍ እንደሚኖረኝ በኮብራ መጣለው ላቸው ነበር። በጣም ገጠር ነው የኛ ሀገር፣ የደሃ ልጅ ነኝ ምናምን፣ ጮርናቄ ሰርታ ነው እናቴ ያሳደገችኝ። እና እንዳልኩትም ከተወሰነ ዓመታት በኋላ ያንን ኮብራ ይዤ አገር ቤት ይጃለሁ። እና ያ ማለት ምን ልልሽ ፈልጌ ነው፣ የሰው ልጅ የምትመኘውን ነገር ማድረግ ትችያለሽ። ዋናው ነገር መመኘቱና እዛ ስራ ላይ ራስን ማኖር ነው። እኔ ደግሞ ልጠይቅሽ፣ ከቲክታክ በጣም የምጠላው ሰው ማን ነው? አልጨረስኩም ጥያቄ ነው እንዴ? እሺ፣ ከቲክታክ በጣም የምጠላው ሰው ክፉ ሰዎችን ነው የምጠላው። አንድ ሰው በጣም የምጠላው ባይኖር የምትለው ሰው? ውይ ሞጣ ነዋ። ሌላ ማን ይኖራል? ለምን መሰለሽ? ምን ነው አቀረቀርሽ? እኔ ነኝ እየተናገርኩ ያለው። ታይዞሽ ምክንያቱን ጠይቅኝ። እኔ ነገር የሚገንብሽ ነገር በቃ ይግነድብሽ። ሰው እልፍ ካልሽ በዛ በነገሩ ቦታ ሁሉ ነገር ይባባስ የተባልኩ ልጅ ነኝ። እግዚአብሔር አይዞሽ፣ ምንም ከአንቺ ጋር አይገናኝም። ምክንያቱን ልንገርሽ ብዬ ነው። አንቺም እንደ ሰው ፊል ስለምታረጊ። አሜሪካ ነበርኩ ታውቂያለሽ። እኔ ዛሬ ነው የገባሁት። እኔ አሜሪካ ስገባ የመጀመሪያ ቀን አሜሪካ መንሱር መጣ ሲባልና እኔ አሜሪካ ሁኜ ሚኒሶታ ነው ያለሁት ብዬ ቀን እዚህ መሽቷል፣ አሜሪካ እንዳለው በደንብ ይታወቃል። ከዛ ከላይ ወጣሁኝ። ከ30 ደቂቃ በኋላ ይሄን አሜሪካ በነገራችን ላይ በአንዳንድ ዶላር የሚገዙ ሱፎች አሉ እና ያንን ሱፍ ለብሶ መንሱር ጀማል የሚባል እንደገና የሆነ ሰው ስም ደግሞ ጠርቶ እነዚህ እኔ ሚኒሶታ ስገባ ያን ቀን 4 ሰዎች ተገደሉ። እንዴት እንደሆነ አላውቅም። እኔ ያው አሜሪካ ሰው ዝም ብሎ ይገዳደላል። ይሄ ግድያ ውስጥ ያለው መንሱር ጀማልና ከላይ የተባለ ሰው ብሎ የሆነ ሰው ስም ይጠራል። በምን አማርኛ አይደለም። ኩዊን በአማርኛ ቢያወራ ወላሂ ጀስት የቲክቶክ ወሬ ነው ብዬ ፊል አላረግም። በጣም ቂም ይዤበታለሁ። በእንግሊዘኛ ነበር የሚያወራው። በእንግሊዘኛ ለፖሊስ፣ ለኢንተርፖል፣ ለሴኩሪቲ ወደ 10 ተቋማትን ደርድሮ ኢሜል ላኩልኝ፣ ፓስፖርቱን ላኩልኝ። አንቺ በዚህ ደረጃ ምንም ቢሆን እኛ ኢትዮጵያውያን ነን። እኔ እዛ አገር የሰው ሀገር ነው ያለሁት። በዚህ ደረጃ በእንግሊዝኛ እየተናገርሽ እከለ እንደዚህ ነው እከለ እንደዚህ ነው። እነሱ የሚጠሉትን ወርዱን መጠቀም ስላልፈለግኩ ነው እዚህ ላይ በእንግሊዝኛ ከተጠቀምኩ ቲክቶክ እንትን ስለሚያደርገው እና እንደዛ ስትይ ለሰው ይከብዳል። ለዛ ነው በቃ በህይወቴ በዚህ ቲክቶክ መኖር የለበትም ብዬ ያሰብኩት። ጠይቀኝ። አሁን ያንተ ተራ ነው። አበባ ሙሉ ጋይስ። አሁን ጠይቀኝ። መንሱር አለክ? አዎ። ህልምሽ ምንድን ነው?